ሙልጭ አርገስ ደበኛ ነኝ። አንቺ ሴት በሬ የጠንቋይ ፈስ ያህያ አክታ ጌታ ኢየሱስ የከማል ጽንስ አንተ በቃ ሰላም ዩቲዩብ እንዴት ናችሁ? በድጋሚ ሁሉ አማን ነው፣ ሁሉ ፒስ ነው። ዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ ጥያቄው የአበሻ ሴት ላይ አቃቂር አውጣ። እውነት ለመናገር የአበሻ ሴቶች በጣም የተለያዩ ናቸው። ሁሉንም ጀነራላይዝ አድርጌ መናገር አልፈልግም፣ ግን የአበሻ ሴቶች አብዛኞቹ 80% እንዳየዋቸው ኩራተኛ ናቸው፣ ጢባራም ናቸው፣ ጉረኛ ናቸው። ለቁም ነገር ስታስቢያቸው የሆነ በቃ እንዴት ልበልሽ ከማይሆን ሰው ጋር ታልከስክሰው ታገኛቸዋለሽ። በጣም ለሚወዳቸው ሰው ለሚያከብራቸው ሰው ቦታ አይሰጡም። ጥያቄ አለኝ እዚህ ጋር ምንድነው? ከዚህም በፊት የጎዳችክ ሴት አለች? አይ ነው ጎዳችኝ አይደለም፣ ጎዳችኝ ሳይሆን ከሌሎች ሰዎችም ኢንፎርሜሽን እንደሰማሁት ከሆነ ከጓደኞቼ ከአብዛኞቹ ሰዎች እንደሰማሁት ከሆነ ትንሽ ምንድነው ክብር አይወድላትም ነው ሴትና ድመት የሚባለው ይሰራል አበሻ ሴቶች ይመስለኛል። ከሰው ጋር ለመጨረሻ ጊዜ የተጣላሽው በምክንያት ነው? ምንድነው የተፈጠረውስ? ለመጨረሻ ጊዜ የተጣላሁት ከሰው ጋር በሃይማኖቴ ጉዳይ ተጣላሁኝ። ምን አደረጋሽ? ቤተሰብዬ ከማስባት ሴት ጋር ተጣላሁኝ። ለምን ጴንጤ ሆንሽ አለች። ከዛ በቃ ለምን ጴንጤ ሆንሽ ስትለኝ አምኜ ተራድቼ ተምሬ ድነቱን አይቼ ሆንኩኝ አልኳት። እዚህ ጋር ምን ጎደለሽ አለች። ምንም አልጎደለኝም። የሰው ልጅ በማያገባው ባይገባ የራሱን ህይወት ቢኖር ማንም የራሱን ህይወት አይኖርም። ማንም የራሱን ንስሐ አይቀበልም። እኔን አማላይ የሆነ አስተያየት እያኝ ትንሽ ከባድ ነው። የፍቅር ህይወት ላይ ምን አይነት ውሸት አያስፈልግም ብለሽ ታምኛለሽ? የፍቅር ህይወት ላይ ምን አይነት ውሸት እንደማያስፈልግ ልንገር። ሴትን ልጅ በትዳር አስቀምጦ ትዳሬ ነው ብላ እሷ ተቀምጣ እሷ ላይ ቤት መመስረት በጣም ልብ ይሰብራል። በጣም ሲበዛ ማለት ነው። ፍቅረኛው ላይ መደረብ በጣም ይጎዳል። በጣም ቺት ማድረግ ኖርማል ነው። ኖርማል ማን ያለው ወንዱም እርስ በርስ አንድ ነው። በፍጹም ተሳስተካል። ሴት ልጅ አራት ፍቅረኛ እያላት እኮ አይታወቅባትም። በፍጹም እግዚአብሔር ነው አይታወቅም። ሴት ልጅ በፍጹም አትወጣም ወደ ውጭ። ሴት ልጅ ያመነችውን ፍቅረኛዋን እምነት ሲያጎልባት እንጂ የምትወጣው በጣም እንደ ሴት ልጅ ታማኝ ያለ እንደ ሴት ልጅ ታማኝ ይሄ ክርክር ሌላ ርዕስ እንከፍትለታለን። እኔ ብዙ ሴቶች ምሳሌ ይሰጥሻል። አዎ ሙልጭ አርገስ ደበኛ ነኝ። ስልክ ደግሞ ያው ለስትሳደብ እየመረጥክ። አይ እኔ በርግጥ አክቹአሊ ተሳዳቢ አይደለሁም፣ እንደዛ አይነት ወንድ አይደለሁም። መራቂ ነክ? መራቂም አይደለሁም፣ ግን ያው ለኮንተንቱ ስል ጥያቄ ከቀረበልኝ ያው ምንም ማድረግ አልችልም። አንቺ ሴት በሬ የጠንቋይ ፈስ ያህያ አክታ ጌታ ኢየሱስ የከማል ጽንስ አንተ በቃ የበሬ ማህፀን የመሰልሽ የቢምቢ አር አፈር ያስበላክ። ስርዓትህን አንተ ጨምላቃ እንደዚህ ነው የምትሳደበው? እኔና ሌላ ሰው ነው ያ የጥርስ ብሩሽ ድንግል ከሆነ ወንድ እና ልምድ ካለው ወንድ የትኛው ይመችሻል? ማብራሪያ ትስጪ። አንዱ ብቻ መረጃ። ድንግል ወንድ። ለምን አልሽ? ድንግል ወንድን በራሴ መንገድ እንደፈለኩ አድርጌ በራሴ መንገድ ማሰልጠን እችላለሁ። ልምድ ያለው ወንድ ግን ጨጓራ በሽታ፣ የልብ መሰበር ኤኒዌይስ አሊያም ብዙ ነገሮች አስከትሎ ይዞ ይመጣል። ያውኑ ጥያቄ የሚያሳምን ሳክስ ሰክሰኝ። ሳክስ ባለፈው ሳምንት በአጋጣሚ የሆነች ልጅ ደወለችልኝ እና ልክ ስደውልኝ እኔ ሃይዲ ቲክቶክ ላይ አውቃለሁ፣ ዩቲዩብ ላይ አያለሁ፣ በጣም እከታተላለሁ እና አንተ ፍቅር ይዞኛል እና በቃ እኔ መሆኑን ማረገውን ሁሉ አጥቻለሁ በአንተ ምክንያት በቃ እና ላገኝ እፈልጋለሁ እና ስሜቴን ላጋራ እፈልጋለሁ፣ ላስረዳ እፈልጋለሁ አለች። ከዛ እኔ በጣም ስራ ቢዚ ነበርኩኝ
ላገኛት አልቻልኩም ነበረ እና በሌላ ስልክ ደግሞ በሌላ ቀን ተደወለልኝና የራስ ማጥፋት ሙከራ እንዳደረገች ምናምን ቤተሰቦቿ ነገሩኝ እና ላገኛት ሄድኩኝ። ምንድነው የተፈጠረው ምናምን ብዬ ላገኛት ስሄድ እሷን አጋጣሚ አልፋለች። በህይወት ላገኛት አልቻልኩም። ነፍሷን በአጸደ ገነት ያኑረው። በእኔ ምክንያት የተፈጠረው ነገር በጣም ያሳዝናል። ስሜ በድሉ ወይም በዴሳ ቢሆን ማን ብለሽ ታቆላመጨኛለሽ? የኔ ስም መመለስ በድሉ ወይንም በዴሳ ታቆላም በድዬ ያስኬዳልሽ። ሌላ በዴ እሺ፣ ሌላ አንዴ ተረገም። እሺ፣ ሌላ በቃ ለሴት ልጅ ያለ ክብር ምንድነው? ለሴት ልጅ ያለኝ ክብር አንደኛ በመጀመሪያ ክርስቶስ እናት የሆነችውን እመቤታችንን ቅድስት ድንግል ማርያምን በጣም ነው መወዳት። የጌታችንን እናት ስለሆነች እሷን ከማክበር ጀምራለሁ። ሁለተኛ መጽሐፍ ቅዱስ ላይ እናት አባትህን አክብር ይላል። ስለዚህ እናት ደግሞ ሴት ነች። ስለዚህ እናቴን ከማክበር ጀምራለሁ። ስለዚህ እናቴን ደግሞ ካከበርኩ ሀገሬን አከብራለሁ፣ ሀገሬን ወዳለሁ። ከመላጣ ወንድ ከቦርጫም ምረጭ ብትባይ የትኛውን ትመርጫለሽ? ቦርጫ። ለምን? ቦርጭ በስፖርት ይጠፋል። ማይጠፋ ቦርጭ አለ። መላጣ ግን በርኩበት ይሳቀቃለሁ። የሽማግሌ ነው ይሉኛል። ቦርጭን ግን ስፖርት በመስራት ማጥፋት ይቻላል። መላጣን ግን ምንም በማድረግ ማጥፋት አይቻልም። መላጣዎችና ቀጭኖች ጎበዝ ናቸው። ዲስኮን ምናምን የሆነ የሚያሳድግ ምናምን የፀጉር ምናምን ስለመጣ ኤኒዌይስ በዛ ማሳደግ ይቻላል። እኮ ምረጭ። አሁን አንዱን ምረጭልኝ። ግን እኔ ቦርጭ አለው ነው የማይጠፋ ቦርጭ ነው። ግን በጣም ትልቅ ቦርጭ ጽንስ ነው ይጣፋል። የ9 ወር እርጉዝ የሚመስል ቦርጭ ነው። በፍጹም የማይጠፋ ቦርጭ ይጣፋል። በቃ አይጠፋም። ማጥፋት አይፈልግም ሰውዬው። እሺ አይ መላጣው ይሻለኛል። በቃ መላጣው አይበቅልም። ፀጉሩ መላጣው አይበቅል አሳይ እንኳን አይበቅልም። አይበቅል። ስለዚህ መላጣው መረጥሽ።